የ2024-25 የውድድር ዓመት የባላንዶር አሸናፊው ፈረንሳዊው የፒኤስጂ ድንቅ አጥቂ ተጫዋች ኦስማን ዴምቤሌ በፈረንሳዩ አቪሮን ከተማ በሜይ 15 1997 ኦስማን ዴምቤሌ ከሁለት የአፍሪካውያን ስደተኞች ቤተሰቦች ተወለደ። ዴምቤሌ በተወለደባት የቬሮን ከተማ በድህነት ከሚታወቁ ሰፈሮች ውስጥ አድጓል። በቬሮን ከተማ ባሉት መንገዶች ለ7-8 ሰዓታት ያክል ኳስ ሲጫወት የነበረው ዴምቤሌ የእግር ኳስ ባለተሰጥኦ ተጫዋች እንደሆነ በአጨዋወት ብቃቱ ይታይ ነበር። ሁልጊዜ የእግር ኳስ ጥበቡን አብረው ከሚጫወቱት የቬሮን አፍሮ አደጎቹ በላይ ይጫወት ነበርና በዚህ የቀጠለው ኦስማን ዴምቤሌ ድንቅ ብቃት ያለው ታዳጊ እንዳለ የመጀመሪያው ክለብ ኢቦ ፉት ክለብ አወቀ። በዚህም ገና በለጋ ዕድሜው ገና በ12 ዓመቱ ክለቡን መቀላቀል ቻለ። በክለቡን ባሳየው ጥሩ ብቃት የተነሳ ዴምቤሌ በ2014 ከፍ ወዳሉ ታዳጊዎች አካዳሚ ወደ ሬንስ ክለብ ለመዘዋወር ቻለ። ታዲያ የሬንስ ወጣቶች ቡድን የተቀላቀለው ዴምቤሌ በመጀመሪያው የውድድር ዓመት በ18 ጨዋታዎች 13 ጎሎችን በማስቆጠርና ተደጋጋሚ ሃትሪኮችን በመስራት ድንቅ የውድድር ዓመትን ለማሳለፍ በቃ። በዚህም በክለቡ እውቅና ያገኘው ዴምቤሌ በወቅቱ የሬንስ አሰልጣኝ በነበሩት ብሩኖ ጃንሲኒዮ ዴምቤሌ ጥሩና ትልቅ ተስፋ የሚጣልበት ተጫዋች መሆኑን አውቀው ነበርና ዴምቤሌ የዋናውን የሬንስ ቡድን እንዲቀላቀል እድሉን ሰጡት። በዚህም ዴምቤሌ በኖቬምበር 6 2015 ሬንስ ከሌላኛው የፈረንሳይ ሊግ 1 ክለብ አንድርስ ጋር በሚጫወትበት ጊዜ የመጀመሪያ እድል ተሰጥቶ ለመጫወት ቻለ። በጨዋታውም ጥሩ ብቃቱን በማሳየቱ ተደጋጋሚ እድል ሊሰጠው እንደሚገባ አምነው የሬንስ አሰልጣኝ ለዴምቤሌ ተደጋጋሚ እድሎችን እንዲያገኝ ያደረጉ። ታዲያ ዴምቤሌ በኖቬምበር ወር ማለቂያ ሰሞን ዴምቤሌ ለሬንስ የመጀመሪያውን ጎል ከቦሎ ጋር ሲጫወቱ ማስቆጠር ቻለ። አስገራሚ ብቃት ያለው ዴምቤሌ በክለቡ ጥሩ በመንቀሳቀስ ጎሎችን በማስቆጠር እንዲሁም ለጎል የሚሆኑ ኳሶችን አቀባብሎ በማቀበል በሬንስ ተወዳጅነትን ለማግኘት ቻለ። ናውንትስ ከሚባለው የሊጓን ክለብ ጋር በሚጫወትበትም ወቅት ዴምቤሌ የመጀመሪያውን ሃትሪክ ለመስራት ቻለ። በ2015-16 የውድድር ዘመን በ29 ጨዋታዎች 12 ጎሎችን እንዲሁም 5 ለግብ የሚሆኑ ኳሶችን አቀባብሎ በማስቆጠር የውድድር ዓመቱ ምርጥ ተጫዋች ለመባልም በቃ። ኦስማን ዴምቤሌ በዚህ ብቃቱም የተነሳ የወደፊት የፈረንሳይና የዓለም ኮከብ እንደሚሆን ተስፋ ተጣለበት። በዚህም ድንቅ የእግር ኳስ ታለንት ያላቸው ታዳጊ ተጫዋቾችን ከተለያዩ የዓለም ክፍሎች በመሰብሰብና ለትልልቅ የአውሮፓ ክለቦች ተጫዋቾችን በመሸጥ የሚታወቀው የጀርመኑ ክለብ ቦሩሲያ ዶርትመንድ ኦስማን ዴምቤሌ በ5 ዓመቱ ውል በ15 ሚሊዮን ዩሮ ተጫዋቹን የግላቸው ማድረጋቸውን አስታወቁ። በዚህም ለቦሩሲያ ዶርትመንድ መጫወት የጀመረው ዴምቤሌ በሴፕቴምበር 20 የመጀመሪያውን ጎል በማስቆጠር ከ3 ወር በኋላ በኖቬምበር ወር የመጀመሪያውን የሻምፒየንስ ሊግ ጨዋታ ማድረግ የቻለው ኦስማን ዴምቤሌ በጨዋታውም የመጀመሪያውን ጎል ለማስቆጠር ችሏል። ከቡንደስሊጋና ከሻምፒየንስ ሊግ በተጨማሪ በጀርመን ዋንጫ ድንቅ ብቃቱን ያሳየው ዴምቤሌ ከባየር ሙኒክ ጋር በሚጫወቱበት ጊዜ ጎልን በማስቆጠር ባየር ሙኒክ ከውድድሩ እንዲሰናበት አድርጓል። እንዲሁም በፍጻሜ ጨዋታው ዶርትመንድ ከፍራንክፈርት የተገናኘ ሲሆን ዴምቤሌ ጎልን በማስቆጠር በዶርትመንድ ቤት የመጀመሪያውን ዋንጫ ለማግኘት ችሏል። በዚህም የጨዋታው ኮከብ በመባልም ለመመረጥ ችሏል። በውድድር ዓመቱም በ49 ጨዋታዎች 10 ጎሎችን እንዲሁም 21 ለግብ የሚሆኑ ኳሶችን ለቡድን አጋሮች ያቀብለው ዴምቤሌ የጀርመን ቡንደስሊጋ ምርጥ ተጫዋች በመባል ለመመረጥ ችሏል። በዚህም በብዙ የአውሮፓ ታላላቅ ክለቦች ትልቅ ትኩረትን ለማግኘት ችሏል። በባርሴሎና ይጫወት የነበረው ብራዚላዊው የምንጊዜውም ውዱ ተጫዋች ኔይማር ጁኒየር በ222 ሚሊዮን ዩሮ ወደ ፒኤስጂ መዘዋወርን ተከትሎ በባርሴሎና ቤት ኔይማርን ይተካል ተብሎ ትልቅ ተስፋ የተጣለበት ተጫዋችም ለመሆን ቻለ። በዚህም የካታሎን ክለብ ባርሴሎና በኔይማር ምትክ ዴምቤሌን ለማዘዋወር ወሰነ። የልጅነት ህልሙ ባርሴሎናን መቀላቀል የነበረው ዴምቤሌ ወደ ባርሴሎና መዘዋወር እንደሚፈልግ ለቦሩሲያ ዶርትመንድ በማሳወቅ ዴምቤሌ በ105 ሚሊዮን ዩሮ ቅድሚያ ክፍያ እንዲሁም እየታየ በሚጨመር 40 ሚሊዮን ዩሮ ባርሴሎናን ለመቀላቀል ቻለ። በዚህም በዓለም ሶስተኛው ውዱ ተጫዋች ለመሆንም ችሏል። ባርሴሎናን የተቀላቀለው ኦስማን ዴምቤሌ ተደጋጋሚ ጉዳቶች ይገጥሙት ነበርና
ድንቅ ብቃቱ በተገቢው መንገድ ለማሳየት ሳይችል ቢቀርም ከሞላ ጎደል ግን ለባርሴሎና ጥሩ ብቃትን ለማሳየት ችሏል። በፈረንሳይ ብሔራዊ ቡድንም ለመጠራት በቅቷል። በባርሴሎና ቤትም በሃምስትሪንግ ኢንጁሪ በተደጋጋሚ ይጠቃ የነበረው ደምቤሌ ሙሉ ብቃቱን ለማሳየት ሳይችል ቀርቷል። በዚህም በባርሴሎና ኃላፊዎች ተስፋ ያልተቆረጠበት ደምቤሌ ውሉን በ2 ዓመት በማራዘም በባርሴሎና ለመቆየት ተስማማ። በ2022/23 የውድድር ዓመትም ጥሩ ብቃቱን በማሳየት የላሊጋን ዋንጫ ለማሳካት በቅቷል። በዚህም በ2023/24 ኔይማር ጁኒየር ፒኤስጂን መልቀቁን ተከትሎ የእሱ ተተኪ እንዲሆን ከባርሴሎና ፒኤስጂን ተቀላቅሏል። ፒኤስጂን በተቀላቀለበት ዓመትም ጥሩ ብቃት በማሳየት የሊጓን ዋንጫን ማሸነፍ ሲችል በሁለተኛ ዓመቱም ከሊጓን በተጨማሪ የሻምፒየንስ ሊግ ዋንጫን እንዲያሸንፍ ድንቅ ብቃቱን ማሳየት የቻለው ደምቤሌ በ2024/25 የውድድር ዓመትም የባላንዶር አሸናፊ ለመሆን በቅቷል። በ2025/26 በፒኤስጂ ቤት ጥሩ ብቃቱን ማሳየት የቻለው ደምቤሌ የሊጓንና የሻምፒየንስ ሊግ ዋንጫን እንዲያሳኩ ትልቅ ድርሻን አበርክቷል። በዚህም ለሁለተኛ ጊዜ የባላንዶር አሸናፊ ሆኖ የሚለው ከወዲሁ የሚጠበቅ ጉዳይ ይሆናል። በዚህም የሁለተኛ የባላንዶርነት ጉዳዩን የሚመልሰው የ2026 የዓለም ዋንጫ ድንቅ የዓለም ከዋክብትን ከያዘው ከፈረንሳይ ብሔራዊ ቡድን ጋር ሻምፒዮን ይሆኑ የሚለው ከወዲሁ የሚጠበቅ ጉዳይ ሆኗል።